ትንሿ መልአክ አንድ ቀን ከፓርክ ስትሪት ወደ ሴንትራል ስኩዌር ለመሄድ ትኬት ለመግዛት 5 አንዳንድ ሳንቲሞችን ስከት ማሽኑ እየጀመረ በማቆም አልቀበላለኝ። አንዲት ሀበሻ ድፍን ሳንቲሞች አለኝ ከፈለክ አለች። በአግራሞት ትክብዬ አየዋትና ተቀበልኳት። አይኖቿ ውስጥ ትህትና አለ፣ ማዘን አለ። አመሰግንኳት፣ መረኳት። አዲስ ነህ? የተለመደ ጥያቄ ስለሆነ ጥያቄዋ ገብቶኛል። አዎ አልኳት። ወደ ባቡሩ ውስጥ እያወራን ገባን። እረ እኔ ይከብዳታል ብዬ ከሷ ራቅ ብዬ ቁጭ አልኩ። እሷም ስለ ገባት የሚያዝናና ጨዋታ ጀመረች። ሴንትራል ስኩዌር ስንደርስ ጊዜ ካለ ቡና ላፍላለህ አለችኝ። ቤቴ ከባቡር ጣቢያው ብዙም አይርቅም አለችኝ አከታትላ። እሺም እምቢም ለማለት እየተቸገርኩ እሺም እምቢም ለማለት እንደተቸገርኩ ገብቷታል። ራሴን በማወዛወዝ እሽታዬን ገለጽኩላት። ሙሉ በሙሉ ባላምናትም ወደ ቤቷ አቅጣጫ ሄድን። ውስጥ ስገባ በጠረን የተሳበኩ። ቤቷ የሀበሻ ቤት ጠረን አለው። ከምትሠራው የሀበሻ ምግብ የመጣ የሀገሬ ምግብ ራበኝ። ሶፋ ላይ ቁጭ ብል፣ ቶሎ ሽሮ እሰራልሃለሁ፣ ቡናም ጠጣለህ አለችኝ። ቋንቋዋ ሰው ስለ ራበኝ ነው መሰል እንደ ማር የሚጣፍጥ ሆነብኝ። እምባዬ አሁንም በዓይኖቼ ግጥም ይላል። እንደ ከስኬ ወንዝ ውስጥ ለውስጥ እየሰረገ በአሸዋ ውስጥ የሚፈሰውን እምባዬን አላየችውም። እየደማ ያለው ልቤን፣ የተንኮታኮተው ሞራሌን አላየችውም። በሷ ውስጥ ኢየሱስ ክርስቶስ ታየኝ። ሀበሻ እንዲህ መልካም ሊሆን ሊያዝን ይችላል። ምስጋናውን ለሷ ላለመስጠት ዳዳኝ። ሙሉ በሙሉ የፈጣሪ እጅ እንዳለበት በማመን እባክሽ ገላይ እንድታጠብ ፍቀጅልኝ አልኳት። ተሸማቀኩ። እሺ አለችና ቀልጠፍ ብላ መታጠቢያ ክፍሏ ገብታ የምታስተካክለውን አስተካክላ ፎጣ አዘጋጅታ ግባ ታጠብ አለችኝ። ወይ እግዚአብሔር! ሰውነቴ ላይ ለብ ያለ ውሃ ፈሰሰ። ነጩ መታጠቢያ ገንዳ የደፈረሰ ጎርፍ የሚፈስበት መሰለ። 4-5 ጊዜ ሳሙና እየቀባው ታጥቤ ሰውነቴን አደራርቄ የቆሸሸ ልብሴን መልሼ ለብሼ ወጣው። ግን እልል አለኝ። ቢያንስ ጠረኔ ተለወጠ። ከሳምንታት በኋላ ሰውነቴን ታጠብኩ። እንደ እናቴ ድምፄን ቀንሼ እልልልልል አልሁ። ልጅቷ ስሜን አልጠየቀችኝም፣ ስሟንም አልጠየቅኳትም፣ ስልክም አልተቀያየርንም። ግን አብልታ አጠጥታ ሸኘችኝ። የማውቀውን ፈጣሪ ታቦት እየጠራው አመሰግንኳት። ከዚያን ቀን ወዲህ ከሌሎች የተለየችውን የአበሻ መልአክ አይቻት አላውቅም። ውለቷን ግን ለደቂቃም ዘግቼው አላውቅም። ውለቷን እንዴት መክፈል እንዳለብኝ ሳስብ ዓመት ሞላኝ። ከዓመት በኋላ ቤቷን ፈልጌ ላመሰግናት ዕቁብ ገብቼ ያዘጋጁላትን ስጦታ ይዤ ሄድኩ። ቤቷ ታሽጓል። የት ሄደች ብዬ ስጠይቅ ከ1 ወር በፊት ራሷን አጠፋች አሉኝ። ምርር ብዬ አዘንኩ። ትዝ አለኝ ደግነቷ፣ ትህትናዋ፣ አዛኝነቷ፣ ለጋስነቷ። ስቅስቅ እያልኩ አነባው። እምባዬ ይመልሳት ይመስል ገነት እንደምትገባ እርግጠኛ ሆንኩ። ይገርማል። እኔ በሞት አፋፍ ላይ የነበርኩት ቆሜ እሷ ቀደመችኝ።
እኔን አትርፋ እሷ ሞተች። ተከፍሎ የማያልቅ ዕዳ አሸክማኝ። ከዚህ በኋላ ግሬተር ቦስተን በሚባለው ተቋም በመስተንግዶ ተመርቄ ሥራ ያዝኩ። አዲስ ትግል፣ አዲስ ስቃይ የተፈራረቀብኝ ሕይወትን መግፋት ጀመርሁ። አወዳደቁ የከፋውን የሚገፋው የአሜሪካ ሲስተም በጠንካራ ጥርሶቹ እየሸረማመደኝ ስነሳ እየወደቅሁ አለፈ ስለው አዲስ ስቃይ በአዲስ መልክ እየተመለሰ መኖር ቀጠልሁ። እንደ ተላጠ የኤሌክትሪክ ሽቦ ይዞ እንዳያሰቃየኝና እንዳይገለኝ ሀበሻን እየሸሸው ያሳለፍኩትን እንዲያስረሳኝ ወደ ዩኒቨርሲቲ ሄድኩ። ካለ እንኳን ደስ አለ ግርግር ጋውኔን ለብሼ ተመረኩ። ኑሮ ካሉት መቃብርም ይሞቃል ብዬን ተስፋ ቆርጬ ብቻ እንዳልንበረከክ ጥርሴን ነክሼ መኖሬን ቀጠልኩ። ካለ ፍቅር ካለ ተስፋ የዳውን አዝማች ሳልሰማ የአንዳንዶች አታካይ ዜማ ሳይመስጠኝ የፖለቲከኞችን ውሃ የማያነሳ የሁሌ የውድቀት አቅጣጫ ሳላይ ብቸኝነቴን፣ ኀፍረቴን፣ ሽንፈቴን ውጬ ጸጥ ረጭ ብዬ ኖሩ። ሳላጥር አንሼ እያወቅኩ አላዋቂ ሁኜን ሲሰድቡኝ አንገቴን እየደፋው ሲቀሙኝ የቀረውን እየጨመርኩላቸው ሰው መሆኔን ብቻ ይዤ ይኸው ነፍሴን በጥፍሬ ይዤም እስካሁን አለሁ። አያቴ በጎኔ የምተኛበት ጊዜ ገና ነው ትለኝ ነበር። አጥና አተኛ ለማለት ሰውነታችን ሊወፍር ሲል ደግሞ ምነው ሐሳብ ብትጨምሩበት ትለን ነበር። የአሜሪካ ሕይወት በተለይም የኛው በእኛ ጥቃት በጎን የማያስተኛ ነው። ይብላኝ እንደኔ እዚህ መጥቶ ከደስታ ዙፋኑ ለሚወድቅ፣ ይብላኝ ሰው እየተጣሩ በተዘጋው በር በስተኋላ ለቀሩ። እኔ ምን ሆኑ? የኔ የነበረው ቤተሰብ ፍቅርና ደስታ የጎደለው ሕይወት ኖረናል። ለዚህ ውጤት ዋናው ምክንያት ደግሞ የፍቅርን ቦታ ንዋይና ዝና መተካቱ ነው። ወንድ ጋብቻ ለመጠየቅ ሽማግሌ ሲልክ ጥያቄው ሊያስተዳድራት የሚችል ሀብትና ሥራ አለው እንጂ ይፋቀራሉ አይደለም። ለፍች ዋናው ምክንያት ግን ፍቅር አለመኖር ነው። ፍቅር ሳይኖር ትዕግሥት አይኖርም። ፍቅር ሳይኖር ልበቅን መሆን አይቻልም። ፍቅር ሳይኖር ተስፋ ይጨልማል። ካለ ፍቅር ትዳር ወንፊት ላይ የተቀመጠ ዱቄት ነው፣ እየበነነ እየፈሰሰ ሁሌ የሚቀንስ በመጨረሻም ባዶ የሚሆን። በፍቅር እንጋባለን፣ አንድ እንሆናለን። ካለ ፍቅር እንጋባለን፣ ስንለያይ ደግሞ በገባንበት በር ተመልሰን እንወጣለን። በሕይወታችን ከባድ የፈተና ማዕበል መከሰቱ አይቀርም። በረጋግዶ መግባት የሚችል ንፋስ በቀላሉ ይለያያቸዋል። በፍቅር እሳት እንደ ወርቅ ቀልጠው አንድ የሆኑ ግን አብረው ይፈተናሉ። አብረው እየወደቁ አብረው ይነሳሉ። አብረው ይጸናሉ፣ ፈተናውንም ያልፋሉ። ፍቅር የሌለበትን ትዳር እስከ መጨረሻው የሚታደግ ኃይል የለም። አንድ ቀን ይበተናል፣ አንድ ቀን ይፈርሳል። የአና ካሪናና ዋር ኤንድ ፒስ ደራሲ የዓለማችን ታላቁ የሥነ ጽሑፍ ሰው ሊዮ ቶልስቶይ ሚስት ሶፊያ ትባል ነበር። ቶልስቶይ በ82 ዓመቱ ሰላምና ብቸኝነትን ፍለጋ ከቤት ወጥቶ ሳይመለስ እንደወጣ ቀረ።
ከጥቂት ቀናት በኋላ አነስተኛ ባቡር ጣቢያ ትንሽ ወረቀት ላይ አጭሮ ሞቶ ተገኘ። ወረቀቱ ላይ ያሰፈራት መልእክት እንደ ተመዘዘ ሰይፍ ፍላጻዋ እስከ ዛሬ አስፈሪ ነው። የፍቅር እስከ መቃብር ደራሲ የተከበሩ ዶክተር ሐዲስ ዓለማየሁ የፍቅር ታሪክ ደግሞ እንደ በረሃ አበባ ማድነቅ ብቻ ሳይሆን ግርምትን የሚጭር ነው። ዕውቁ ደራሲ ሙያቸው በነበረው የዲፕሎማሲ ተልእኮ ወደ ውጭ አገር ሲሄዱ ባለቤታቸው ከሐዲስ ጋር በተኛውበት አልጋ ብቻዬን አልተኛም እያሉ ዳማ ከሰይ ላይ ሰሌን እያነጠፉ ወለል ላይ ተኙ ነበር። ሞት አይቀርምና ከዚህ ዓለም በሞት ሲለዩ ሐዲስ ዓለማየሁ ደግሞ ከስቷ ጋር በኖርኩበት ቤት ብቻዬን አልኖርም ብለው ቤቱን ለመዋለ ሕፃናት ሙያነት አበርክተው ሄዱ። ሐዲስ ዓለማየሁ ባለቤታቸው ከሞቱ በኋላ በብቸኝነት ባለቤታቸውን በልባቸው እንዳቀፉ ለብዙ ዓመታት ኖረው አለፉ። ከፍቅር እስከ መቃብር የበለጠ ፍቅር እስከ መቃብር በራሳቸው ሕይወት ውስጥ አስነበቡን። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ይህንን ታሪክ ከወዳችሁት ይህን ቪዲዮ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቀን።